ሰላም ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እስኪ ዛሬ አንድ ነገር ልንገራችሁ። አንድ በህይወቱ ትንሽ የተበሳጨ ልጅ ወደ አባቱ ይሄድና አባቱን እንዲህ ሲል ይጠይቀዋል። አባቴ የህይወት ዋጋ ስንት ነው? ይለዋል። አባትየውም ጥያቄውን መመለስ ይተውና ሶስት የሚያማምሩ ድንጋዮችን ያወጣና ልጄ ጥያቄን እመልስልሃለሁ። እስኪ መጀመሪያ ይህን ድንጋይ ይዘህልኝ ገበያ ሂድ። ገዢ መጥቶ ከጠየቀ ምንም ቃል ሳታወጣ ሁለት ጣትህን አሳያቸው ይለዋል። ልጅም አባቱ እንዳለው አንዱን ድንጋይ ይዞ የሆነ ቁጭ እንዳለ አንድ ሴት ትመጣለች። አቡሽ ይሄ ድንጋይ ስንት ነው ስትለው አባቱ እንዳለው ሁለት ጣት ያሳያታል። ሴትዮዋም ግቢ ውስጥ መቀመጫ አድርገዋለሁ ብላ ብሩን ሰጥታው ድንጋዩን ይዛ ትሄዳለች። ልጅየውም ወደ ቤት ይመለስና ለአባቱ የተፈጠረውን ይነግረዋል። አባትየውም ምንም ሳይለው ሁለተኛውን ድንጋይ ያወጣና ይሄንን ደግሞ ወደ ሙዚየም ቦታ ዘይድ፣ እዛ እንደደረስክም አሁንም ገዢ ከጠየቀ ሁለት ጣትህን ነው የምታሳየው ይለዋል። ልጅም እሺ አባዬ ይልና ይዞ ይሄዳል። ቦታው ላይም እንደደረሰ ትንሽ ቁጭ እንዳለ አንድ ገዢ ይመጣና ኦ ብራዘር ይሄ ስንት ነው ይለዋል። ልጅም ሁለት ጣት ያሳየዋል። እንዴ ይሄን ድንጋይ በ2000 ብር ኧረ እገዛዋለሁ በጣም የሚያምር እኮ ነው ብሎ ገዝቶት ድንጋዩን ይዞ ብሩን ሰጥቶት ይሄዳል። ሶስተኛውን ድንጋይ ለመውሰድ ልጁ ወደ ቤት ሲሄድ እያለ ብሎ በቃ በሀሳብ ምናምን አለ አይደለ እንዴ 200 2000 ብር ይሄን ድንጋይ ምናምን እያለ ቤት ይደርሳል። ቤትም እንደደረሰ ለአባቱ የሆነውን ይነግረዋል። አሁን ደግሞ ይሄን ድንጋይ ሶስተኛውን ድንጋይ ይዘህ ሂድ። ይዘህ የምትሄደው ግን በሀብት የበለጸገ ማዕድን በሚሸጥበት ሱቅ ነው። እዛ እንደደረስክ ከበር ላይ ቁጭ በል። ሰውም ከጠየቀ አሁንም ሁለት ጣትህን ነው የምታሳይ ይለዋል። ልጅም ይዞ ይሄዳል። ከቦታው ላይ እንደደረሰ ትንሽ ቁጭ እንዳለ አንድ ከመኪና የወረደ ሰውዬ ይመጣና ይጠይቀዋል። እንዴ አቡሽ ይህን ድንጋይ ከየት አገኘው ትሸጠዋለህ? ይለዋል በመገረም እያየው። አጠያይቁም ሁኔታውም ከሁለቶቹ ገዥ ለየት ያለ ነበረ። ልጅም ግራ በመጋባት ምንም ሳይናገር ለመሆኑ ስንት ነው ሲለው ሁለት ጣቱን ያሳየዋል። እንዴ ይሄ እኮ በዓለማችን በጣም ሲፈለግ የነበረው እኔ ራሴ በጣም ሳፈላልገው የነበረ ውድ ሀብት ነው። ይሄን ድንጋይ በ200 ሺህ ብር ኧረ እገዛዋለሁ ብሎ ለልጁ 200 ሺውን ሰጥቶት ድንጋዩን ይዞ ሄደ። ልጅየውም ወደ ቤት ቀስ እያለ እያዘገመ እየቆዘመ ከራሱ ጋር እያወራ ይሄዳል። ቤት እንደደረሰም ለአባቱ የተፈጠረውን ከመናገር ይቆጠብና ቁጭ ይላል። አባትየውም ግራ በመጋባት ወደ ልጁ ሄዶ ቁጭ ይላል። ልጄ ምን ነው ቆዝመሃል? አልተሸጠም እንዴ ድንጋዩ ወይስ ጠፋበት? ሲለው አይ ሸጬዋለሁ። የሸኩ ግን 200 ሺህ ብር ነው። የመጀመሪያውን አባዬ 200 ብር ሸኩት፣ ሁለተኛውን 2000 ብር፣ ሶስተኛውን 300 ሺህ ብር። ለምን አለ። እስቲ ጥያቄውን ልጠይቅህ እኔ ልመልስልህ ወይስ አንተ ትነግረኛለህ? ይለዋል አባትየው። የህይወት ዋጋ እኮ ገባኝ አሁን አባዬ ይለዋል። እንዴት ገባ? ራሳችን የምናስቀምጥበት ቦታ የኛ ውድም ርካሽም የሚያስንቀንም የሚያስከብርብን ቦታ ነው። እኔ የህይወት ዋጋ ዝቅ ብሎ ይታየኝ ያለሁበትን ቦታ አውርጃ አይቼው ነው። እኔ አሁን ያለሁበት ከ200 ሺህ በላይ ነኝ ብሎ ለአባቱ መለሰለት። አባትየውም የልጁ የህይወት መግባት እንዲህ ደስ ስላለው እየሳቀ ወደ ቤቱ ሄደ። እናንተስ በህይወታችሁ ዝቅ አድርጎ የሚያያችሁ ሰዎች፣ ለእናንተ ክብር የማይሰጣችሁን ሰዎች፣ የሚንቃችሁ እንደ ቆሻሻ የሚያያችሁ ሰዎች ካለቦታችሁን ስላገኛችሁ አይደለም ብላችሁ ታስባላችሁ? እስኪ ጥያቄውን በኮሜንት አቅርቡልኝ። ግን ይሄ ቪዲዮ ከተመቻችሁ ላይክ አድርጉልኝ። ጀማሪ ነኝ። ሌላ ቪዲዮዎችም ደርሷችሁ ሰብስክራይብ ማድረግም እንዳትረሱ። ይመቻችሁ።